قم يا أخي. الله أكبر الله أكبر. قم يا أخي. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وسلم. الله سبحانه وتعالى ፍጡራኑ እንዲገዙት እሱን በብቸኝነት ካመለኩ ትእዛዛቱን ከፈጸሙ ያማረ የተድላ ሕይወት እንደሚያጎናጽፋቸው ቃል ገብቷል። الصلاة خير من النوم። አንተ የአላህ ባሪያ ሆይ፣ አንቺ የአላህ ባሪያ ሆይ፣ ቀብር አለ። መብራት ሲጠፋ የሚጨንቀን ሰዎች ደግሞ ቀብር ውስጥ ገብቶ ከባድ ጭንቀት አለ። ሰው ያልሰራውን አያገኝም፣ የሰራውን ነው የሚያጭደው። الصلاة خير من النوم። ሰላት ከእንቅልፍ ይበልጣል ይለናል ማለት ነው አላህ ሱብሓነሁ ወተዓላ። በጣም አሳዛኝ ያየሁትን ክስተት መናገር እፈልጋለሁ። በአንድ መስጂድ አጠገብ ነው። ፈጅር ሰላት ደርሶ አለፍኩኝ። ሴትዮዋ በረንዳ ተዳዳሪ ናት። መንገድ ላይ የምታድር ማለት ነው። ፕላስቲክ ቤት አንጥፋ ከላዩ ሽፋን የለውም የምትለብሰው ላስቲክ በስተቀር ማለት ነው። የተከሰተው ምንድነው? አዛን ሲል ሰማች፣ ተነሳች፣ ውዱ አደረገች። ከዛ በኋላ ከላስቲክ ውስጥ ጨርቋን አንስታ ጅልባቧን ለበሰች። ሰላቷን ቆማ ሰገደች። ሰላት ካለቀ በኋላ ተመልሳ ወደ ላስቲኳ ተኛች። ተመልከቱ የአላህ ባሪያዎች ሆይ፣ ድህነቷ አላህን ከመገዛት አልከለከላትም። አማኝ ማለት ሁልጊዜ ሁለቱም ባህሪ አጣምሮ የሚሄድ ነው። ሲሰጠው ቦታው ላይ መዋል፣ አላህ ደግሞ ችግርን ሲወስንበት መከራን ሲወስንበት ደግሞ ታግሶ መኖር ነው። ስንቶች እህቶች የሆኑ ገንዘብ እያላቸው እንደሌላቸው በጥቅጣቂ ልብስ ለብሰው የሚሄዱ፣ እግራቸውን እያሳዩ የሚሄዱ፣ አንገታቸውን ደረታቸውን ከፍተው ጸጉራቸውን እያሳዩ የሚሄዱ ስንቶች የሆኑ እቺ ደሃ ሴት መንገድ ላይ አዳሪ መሆኗ አላህ ሱብሓነሁ ወተዓላ ሁልጊዜ ድህነትንም አላደረገም፣ ሁልጊዜ ሀብትንም አላደረገም። ያገለባብጠዋል በሰዎች መሃል። ያልፍላት ይሆናል ኢንሻአላህ። አላህም ጠቃሚ የሆነን ዱንያ ይስጣት። የሚቀጥለው ዓለም ላይ ከእሳት ጠብቆ እሷንም እኛንም ጀነት ያስገባን ማለት ነው። ተመልከት ያላህ ባሪያ الصلاة خير من النوم ይላል። ዛሬ እኛ ብርድ ልብሳችንን መግለጥ አቅቶናል ከቤታችን ውስጥ ማለት ነው። ይቺ ሴት ልብ በል አስፋልት ላይ ስተኛ ወይንም መንገድ ላይ ስተኛ ያ ያሞቀውን ቦታ ጥሎ መነሳት ማለት ትልቅ ጂሃድ ነው። ምንም አልገደዳትም። ፕላስቲኳን ከላይ አንስታ እብድም አይደለችም። በነገራችን ላይ ጤነኛ ሴት ናት። ሰላቷን ሰግዳ ችግር ብቻ ነው ያዛት። ተመልሳ አሁንም መንገድ ላይ ትገኛለች ማለት ነው። ግን ምን እየሰራን ነው እኛ? ማለት ሁላችንም የሚመለከት ማለት ነው። ሙስሊሞች እንዲህ ተቸግረው በየቦታው እያየን የምናልፋቸው ከሆነ ይሄ እኛንም የሚያስጠይቅ ነው። አካባቢያችን ላይ ያሉ ሰዎችን ቼክ እናድርግ፣ እንያቸው፣ እንረዳዳ። እስልምና ማለት ይሄ ነው። አንዱ ለአንዱ ማዘን ነው። ነገሮች እየሄዱ ያሉበት መንገድ በጣም የሚያሳዝን ነው። ይሄ ሁሉ ፈተና የሚመጣው ብዙ እኛ ካላህ ያጓደልናቸው ነገሮች አሉ ማለት ነው። ወንዶች፣ ሴቶች ማታ ቴሌቪዥን ላይ ሲያፈጡ ከማምሸት ኢሻ ሰላትን ሰግዶ ከቤተሰብ ጋር የሚጫወቱት ነገር ካለ ትንሽ ተጫውቶ